ከማክበር አኳያ ነው። ልጃችሁ ሰላም ተክሉ ለልጃችን ለአብርሃም ስሜ ሚስት እንድትሆነው እኛ አባት እናንተ አባት እንድትሆኑ እኛ ደግሞ ልጆች እንድንሆን ይሄን ጥያቄ ነው ይዘን የመጣ ነው። ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምል ተቀበለን ነው ወስደን ነው ከእጅ አላግባብ ያስቸግር ዋስተውለዋል ሴት ልጅና ወንድ ልጅ እኩል ስላልሆነ ዋስ ሚጠሩ አባት ነው ዋስ ሚጠሩ አባት ናቸው ዋስ ሚጠሩ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? ዛሬ በአስደሳች ዜና ነው የሚባለው ባልተጠበቀ ብቻ በአዲስ ነገር መጥቻለሁ። ትንሽ ቆየት ብሏል ማለት ኦልሞስት አንድ ሳምንት ከምናምን ሆኗል። ይሄ ሁላ ጊዜ ያስችሉሽ ይደበቃል ምናምን እንዳትሉ ያው ፍንጭ ሰጥቻችኋለሁ ከዚህ በፊት ታውቃላችሁ። እና እንግዲህ የተደበቀው ዶሴ ነው ብቻ ያው ሁሉም ነገር ፈጣሪ ሲፈቅድና ከዛ ቀጥሎ ደግሞ ቤተሰብ ሲፈቅድ ነውና ያው ነገሩን ወደ ህጋዊ እየወሰድነው ነው። ብቻ ያው ሁሌ በጭንቀት ያብራችሁኝ ያላችሁ ሰዎች እንዳላችሁ ሁሉ በደስታዬም የምትደሰቱ ብዙዎች አላችሁና ከምንም በላይ ሁሌ የምትመኙት ነገር ነው የምረጋጋበት ሰው እንዲሰጠኝና እግዚአብሔር ይመስገን ልናገባ ነው። ብቻ ያው ሁሌ በገባው በወጣው ቁጥር ኢቭን ቪዲዮ ላይ ስጠፋ ሁላ ያሳሰባችኋልና የሚገርም ቤተሰብ ነው ያለኝ እና እንኳን ደስ አላችሁ ደስ ብሎኛል ለማለት ነው የመጣሁት። እንዳልኳችሁ ከጾሙ በፊት ነው የነበረው ጾም ከመግባቱ በፊት፣ ነገር ግን ፋይሉ እጄ ላይ አልደረሰም ነበረ። እንግዲህ በጾሙ ነው እንደምደግሽ ብላችሁ ወቀሳ እንዳታነሱና ጾም ከመያዙ በፊት ነው የሁለታችንም የሙስሊሙም የክርስቲያኑም ጾም ከመያዙ በፊት ነው የነበረውና ኦልሞስት 2 ሳምንት ምናምን አካባቢ በፊት ነው የሆነው። እንግዲህ ቤተሰብ ጋር ሽማግሌ ተልኳል። ደስ ብሎኛል። በድጋሚ እንኳን ደስ አላችሁ። እስቲ ሽምግልና ቪዲዮን ተጋበዙልኝ። ሌትስ ጎ። ሁሉን ስትሰጠን ያለ ዋጋ ነው፣ ግን ምን ዘምረው ተደርጎልን በነፃ አይደለም እናዜምል ተቀበለን ነው ወስደን ነው ከእጅ ተመስገን አንተ እጅ ሲሰጥ ተመስገን ሰጥቶ እንዳልነበር ነው ተመስገን የኋላን አይሰፍርም ተመስገን ወስዶ ነበር አይ ታምን ቢሆነን ቅርታችንንም በዛው እንድትቀበሉ ያው የመንገዱም ጉዳይ ሆኖብን እሷንም ብለን ነው እንግዲህ እንጂ እናንተን ላለመስማት አይደለም። እሺ የወጣንበት እኛ ለመጽሐፍም የሚያዘን እኛ ደግሞ የተማርነው መጽሐፍ ቅዱስ የሚያዘን እንደዛ ስለሆነ ነው። በተለይ በዘፍጥረት 24 ላይ አብርሃም ለልጁ ለይስሐቅ ሚስት ፍለጋ ሲልክ ኢያዕብር የሚባል አገልጋይ ነበረውና እሱ ሄዶ ርብቃን ከማምጣቱ ሲያመጣ
ጥያቄውን ያቀረበው ጉዳይ ካልተፈጸመልኝ አልቀመጥም ስላለ እዚህ ደግሞ ስንመጣ ተገላበጠ ስለሆነበት ደስ ይለናል። እኛ አባቶቻችን ናችሁ እናንተንም ከማክበር ብዙ ህይወት ስላላችሁ ባህላችንን እምነታችንን ከማክበር አኳያ ነው። ልጃችሁ ሰላም ተክሉ ለልጃችን ለአብርሃም ስሜ ሚስት እንድትሆነው እኛ አባት እናንተ አባት እንድትሆኑ እኛ ደግሞ ልጆች እንድንሆን ይሄን ጥያቄ ነው ይዘን የመጣ ነው። የሁሉ ክብር ሁሉ ዝና ያላንተ ፍቃድ መቼ ሆነና ይሁን ይደረግ ጌታዬ ያልከው እኔ ሲያለኝ ቃል አሜን ብቻ ዘሪዋት ለሆናችን አይነች እግዚአብሔር ይባርካት የለመናችን አይነች እግዚአብሔር ይሁን ተው በዚህ ዙር እግዚአብሔር በተለመናችን አይነች ልጃችን ሰጠናችሁ። ስንሰጥ ምናልባት አባት እሱ የሁለቱም የንስሐ አባት ነኝ አሉ። እንደ ንስሐ አባትነቱ ሴት ልጅ ናት። እኖራለሁ ስትል ለትዳሯ ስትደክም ቤቷን ስትይዝ ባሏን ስታከብር ዘመዶቹ ዘመዶች ስታከብር ሳትማግጥ ያለ አግባብ ውጭልኝ የሚል ከሆነ ወይም መደባደብ የሚያመጣ ከሆነ ለነዚህ ሁሉ እነዚህ ስነ ስርዓቶቹ እንዳይጓደሉብን እነዚህ ያልኳቸው ነገሮች አንድም ነገር መድረስ ስለሌለባት በእናንተ በኩል ዋስ የሚሆን ዋስ ትጠሩልናላችሁ። እሱ አባት እሳቸው አባት እሱ የወለዱ አባት ናቸው። ጓደኛው እሱም አብሮ አደጉ ጓደኞች ናቸው። ጓደኛዬ የመሰላችሁ እኔ ያው አሁን ያልኳቸውን ነገሮች የሚገባ ተገናኝተን አውርተናል። ምንድነው እንደው ምን ልታበላት ነው መታገባት? አንቺስ ምን ልትበይ ነው የምትገቢው? ምን ይዘሻል በእጅሽ? የሆነ ስታርታፕ ያስፈልጋል። የሆነ የያዙት ነገር ትዳሩን የሚያቆም የሆነ ነገር ያስፈልጋል። ግን ጀነራላይዝ ስናረገው ወይም ጠቅላላ ስናረገው ማንም ሰው ሀብትን ከእናቱ ማህፀን ይዞ ይወጣ የለም። መጽሐፍ እንደሚለው ለፍተህ ጥረህ ግረህ በወዝና በላብ ብላ ነው የሚለው። ምንም እንኳን አባቶች እናቶቻችን መጀመሪያ ትዳሩን መጀመሪያ የሆነ ነገር ቢሰጡን ያንን ይዘን እጅ ከጓንት ሆነን ተማምነን አንተ ትብስ አንቺ ትብስ ተባብለን
እግዚአብሔርን ፈርተን ቤተሰቦቻችንን አክብረን ሀገራችንን ወደን ሃይማኖታችንን ጠብቀን እንኖራለን። ቤተክርስቲያናችንን እናገለግላለን። ብዙ ነገር አውርተናል ከነሱ ጋር የእነዚህ ጠቅላላ ሳረጋው እነዚህ ነገሮችን እንደሚያደርጉ ቃል ገብተውልኛል። እኔ በደንብ አድርጌ መክሬያቸዋለሁ። ጉዳዩንም ብዙ ጊዜ አሳስቤያለሁ። እነሱም ደግሞ ጠንከር ጠበቅ አድርገው ጉዳዩን ወደፊት አመጡት። እነሱ ማለት ለምን ሴት ነች፣ ሽምግልና መላክ አለበት። ዝም ብለህ መውሰድ አትችልም። የኔ ልጅ ብትሆን እሷ ለምሳሌ ሰላት የኔ ልጅ ብትሆን ዝም ብዬ አልሰጣም። የደከምኩባትን እኔ ነው አባቷን ቤተሰቧን ማስመስገን አለባት። ዝም ብሎ መውጣት ተገቢ አይደለም። እምነታችንም አይፈቅድም፣ ባህላችንም አይደለም። ስለዚህ ይሄንን ጉዳይ በአግባቡ ልኩን መሰረቱን ደርዙን ይዞ እንዲሄድ ያደረኩት አንዱ ነኝ። ትክክለኛ መስመር ይዞ እንዲሄድ ይሄንን ሳረግ እግዚአብሔርን አጋዥ በማድረግ በጸሎት ቅዱሳንን እግዚአብሔርን ነብያችንን ሌሎቹም ቅዱሳን በመለመን ነውና እነሱም ደግሞ ምክር የሚሰሙ ልጆች ናቸው፣ ህፃናት አይደሉም። ስራ የተወሰኑ ስታርታፕ አላቸው መኖር የሚያስችል በጊዜ ሂደት ደግሞ የራሳቸውን ነገር ሀብት እያበጁ የሚሄዱበት ሂደት አላቸው እና ጥሩ ቀና አእምሮ ያላቸው ሰዎች ናቸው። እዛ ውስጥም የሚጋቡ አይደሉም ልጆቹ እስካየዋቸው። መቼም ሰው ገጽን አይደለም ያው እንዳየዋቸው እንደዚህ አይነት ጥሩ ስነ ምግባር ያላቸው ናቸው ሁለቱ። እንደዛ ነው የምረዳው። ሴት ልጅና ወንድ ልጅ እኩል ስላልሆነ ዋስ ይጠሩልን። አባት ነው ዋስ የሚጠሩ፣ ልጅ አባት ናቸው ዋስ የሚጠሩ። እሺ ዋሳለሁ። እሺ ዋሳተኝን ኃላፊነት በቅርብ ሆኜ ወንድሜን እንግዲህ ለረጅም ጊዜ ጓደኛዬ ነው፣ ከወንድምም በላይ ነው። ስለዚህ የሚመጣውን ጥያቄ ሁሉ በሱ ወቅት ሆኜ እወከላለሁ፣ አስባለሁ። ሶስተኛ የተሰጠኝን ኃላፊነት ወስጄ በወንድሜ በኩል የሚመጣውን ችግር ዋስ ሆናለሁ። በወንድሜ በአብርሃም በኩል የሚመጣውን ችግር የሚፈጠረውን ችግር እኔ ዋስ ሆናለሁ። የበሮች አንስቶ ሌላ ችግር ቢፈጥርባት ዋስ ትሆናለህ? አዎ ትሆናለህ? ትሆናለህ? አስተውል። ዛሬ እግዚአብሔር የሚከተል ሰው ራስ እንጂ ጅራት አይሆንም። እግዚአብሔር እንደ ቸርሶ ያውቃቸዋል፣ ረሱ ቀርተዋለሁ። ከእግዚአብሔር ጋር የጠበቀ ሰው አንስ እንደዚህ ዲያብሎስም አይገባም። ክፍተት ባይኖር እግዚአብሔር አያጓባቸው። የተዋደዱ እግዚአብሔር ለፍሬ ያብቃቸው። አሜን። እኔም ሆን ልጄ ሰላም በትዳሯ ላይ ብትማግድ አብርሃም አስፈላጊ የባሉ ጉዳይ ያሟላች አልገዛም ብላ አንዱን ካለች እኔም መከሬ ለስልስ መስመር አስይዝ ቃል እገባለሁ። ብዙ ዋስ ይጠራል። ዋስ ይጠራል። እሺ ወንድም ያቶ ክፍሉ ተክለ ማለት ነው። ልዋስህ ልጃችን ሰላም በትዳሯ የምታጎላ ያጎደለችው ነገር ቢኖር የትዳር አጋሯን አብርሃምን የምታጎልበት ነገር ካለ ለማስተካከል ልዋስህ እዋሳለሁ። ተቀብያለሁ። እናመሰግናለን። ያኖራል፣ ያበላል፣ ያበርዳል፣ ታርቃ አላግባብ ያስቸግር ዋስትሆነዋል። ያው አሁን ሰግተን በኋላ ቦታ ከኛ በላይ ናቸው ብለን
ቦታችን የወረሳችሁ ስለሆነ ከዛ ሄዳችሁ አሁን ትልቁ ነገር ስንሰጥ ምናልባት ቀጠሮ ወሰን ነበር። እውነት ነው። ትክክል ትክክል። እንዴት ፈጣን ብለው እንዳት በእውነት ትክክል። ለባህላችን አንድ ቀጠሮ ይሰጣል። እንደ ጊዜው ሁኔታ ግን አሁን ከድሮ በተሻለ እንደ እግዚአብሔር ይመስገን ዘመናዊ ትምህርት ገብተዋል። ልጆቻችን ራሳቸው ነው ተፈላልገው የሚተዳቸው። ከዛ ሁኔታ ጋር ዘመነኛ ስንመልሳቸዋለን። ይሄ ከሆነ ልጃችንን እንጠይቅ ብለን ጠይቀንም ራሳችን ተወያይተን እዛ ደረጃ ያሳቀሩ። ስለዚህ ይሄ እስከሆነ ድረስ አሁን ሰጠን ሲባል በአሁኑ ጊዜ ችግሮች ቢነሱ በመካከል ወይ አለመግባባቶች ቢነሱ ወይ ድግግሞች ቢኖሩ ወይ ጥርስ መስበር ቢኖር ወይ እሷ እምቢ ብላ መምጣት ሁኔታ ቢኖር እነዚህ ሁኔታዎች ይከብዱናል። ስለዚህ ከዚህ ሁኔታ ጋር ፊርማ መኖር አለ። ፊርማ ወሳኝ ነው። ፊርማ ደግሞ እኛ በሌለንበት ሽማግሌ ብንፈራረም አንድ ነገር ቢመጣ ነገር ወከልኳቸው ወይ ይላል። ማልወከለ እኔ ማልወከልኩ ሰው የእናንተ ወገን አልወከልኳቸውም የታለ ፊርማ ይላል። በእኛ በኩል እነሱ አልወከልኩም። ስለዚህ ሴት ልጅ ናት። ሴት ልጅ የሚያክል ነገር የሰጠናቸው ማለትናል። ለዚህ ፊርማ እንፈልጋለን። ፊርማ በጣም ወሳኝ ነው። ብለን በሜዳ ላይ ሰጠው ብለን መግባቱ ይከብደናል። ለእናንተም ደግሞ አባቱ እንኳን አባቱ ያሉበት እንዴት ሰጣችሁ ሴት ልጅ ተፈራርማችሁ ቢባል ዘመድ አልማን ይጠይቀናል። ያካ እንዴት ሰጣችሁ ብንባል አሁን የሰጠናችሁ ከወጣን በኋላ እንዴት ነው የአቶ ተክሉ ልጅና የብዙዬ ልጅ እንዴት ሰጣችሁ ቢባል አይ እንደዚህ ፊርማ አለው ይባል ምን ማለት ነው ይጠይቀናል። የባህል ሽማግሌዎች አሉ። በእኛ ደረጃ የባህል ሽማግሌዎች ምን ተሰራ እንዴት ሆነ የሚባል ሽማግሌ ጥሩ ሽማግሌ ከሰባት በላይ ሆናችሁ ብትመጡ እንመልስ ነው ባህላችን። የሰባት ቤት ጉራጌ ባህል ማንኛውም ሰው መሄድ የሚችል ሰባት ሽማግሌ ብቻ ነው። ከሰባት ሽማግሌ ውጭ የመጣ ከሆነ መልስ ሰጠው ምንም አይደለም። ስለዚህ ለወደፊቱ እዚህ አካባቢ ባህል እናስጨብጣችሁ ሰባት ሽማግሌ ነው። ሰርግ ሲሆን ምንድነው 10 ሰው ይመጣል። 10 አጃቢ ይመጣል ከልጁ ጋር 10 አጃቢ ሆኖ ይመጣል። ሲመለስኛ 10 እንሰጠዋለን። እናንተ ጋር ሲሆን 20 ሆነው ይሄዳል ማለት ነው። ሁሉን ስትሰጠን ያለ ዋጋ ነው፣ ግን ምን ዘምረው ተደርጎልን ነው። በነፃ አይደለም እናዜምልህ፣ ተቀብለን ነው ወስደን ነው ከእጅ። ተመስገን አንተ እጅ ሲሰጥ፣ ተመስገን ሰጥቶ እንዳልነበር ነው። ተመስገን የኋላን አይሰፍርም